ዮናታን የሰራውን ብሎግ አይታችሁ ወዳችሁታል። ስለዚህ ዛሬ ደግሞ እኔ ከሱ ቀንቼ ማታ ስንቀርጽ ያለውን ብሎግ ነው የምሰራላችሁ። ወደ ስቱዲዮ ስንሄድ ብዙ ጊዜ እያወራን ነው የምንሄደው። ዛሬ ግን ኮሜዲያን ሰይፈን ጌም ላይ ተነው። ዋው ኮሜዲያን ሰይፈን ይችላል፣ ይከረበታል። ሮቤል ደግሞ መቼ መለጥ ይሁን የሚል ሀሳብ ውስጥ የገባ ይመስላል። ያው እንግዲህ የማታም ቀረጻም አይደለ እራት መብላት ያስፈልጋል ብዬ እጄን ታጥቤ ወረድኩ። ቺፕስ ነው አዋርድ ዊኒንግ ገስት ነው የነበረን ዛሬ። እንግዲህ እኔም እንግዲህ ቅድም የበላዋትን ቺፕስ ላወራርድ ብዬ እንቅስቃሴ ማድረግ ነበረብኝ። በዛሬው ቭሎግ በጣም ብዙ ታለንቶቼን ነው ማሳያችሁ። ታለንት ነበር ዋን ጋርሲ ቡ እንደታመቀ ቀረ የሙዚቃ ችሎታያ። እናንተ ላይ ካልዘፈንኩ ማንም ላይ መስፈን አልችልም። ኤኒዌይስ አንድ ሰዓት ተኩል ቀረጻችንን ጀመርን ማለት ነው። እዚህ ጋር ዮናታን የሆነ ነገር ብሎ ቢሆን ነው ምስቀው። ስንተኛው ደቂቃ ላይ እንደዚህ እንዳሳቀኝ እንግዲህ ፈልጋችሁ አግኙትና ኮሜንት ላይ አስቀምጡ። ተሸላሚው እንግዳችን እንግዲህ የሚታወቅበትን ዳንስ ላሳያችሁ ብሎ ዮናታን እንደዚህ አድርጎ ሲደንሰው እኔ ደግሞ እንደዚህ ጽድት አድርጌ ሰርቻለሁ። ያው እንግዲህ ህዝብ ይፍረድ ለማለት ነው። አሸናፊው ግልጽ ከመሆኑ የተነሳ ዮናታን አምኖበት ግንባራችሁን ስሟቸዋል። በስተመጨረሻ በቀረጻችን ጨርሰናል። ሰክሰስፉል ያለ ታለንት ሾው ግን አልዘጋውም። ይሄን ሾው ብዬ እዚህ ጋርም ታለንቴን እያሳየሁ ነበር። Stop it. Get some help. 5 ሰዓት ስለነበር እንግዲህ ጨረስነው። ስንወጣ የነበረው ብርድ አይደለም። ስለዚህ ቫዝሊን ሎሽኔን አፕላይ ማድረግ ነበረብኝ። ስወጣ ያለውን የብርድ አለንጋ በዚህ ቫዝሊን ነው መከላከላት። ከውስጥም እንግዲህ ደረብ ላርግ ብዬ ራቴን በላው ማለት ነው። ሆፕፉሊ ኢንጆይድ ማይ ቭሎግ ባይ